እየቆረጡ የወጡ እኔ ዛሬ ልንገራቸው ምንም ስለማይጠቅም ነው የተውኩት። ዛሬስ እጅ ቆረጡ። ያ የቤት አማራ ወጣት አንደኛ ዘሩም ትግሬ ሊሆን ይችላል አናውቅም። ዞሮ ዞሮ ግን አማራ ፋኖን ወክሎ ባንዲራ አድርጎ ነው እጅ የሚቆርጠው በጭካኔ መጥረቢያ እየቀጠቀጠ ወንድሙን። ይህ እኮ በየትኛው ዓለም ነው? በየትኛው የኢትዮጵያ ሕግ ነው? በአንዳ ቢሆንስ በመጥረቢያ እጅን የምትቀጠቅጠው? ኦሮሞስ ቢሆን ትግሬስ ቢሆን እንዴት እንደዚህ አድርገህ ትቆርጠዋለህ? ይህ እኮ ኢሰብአዊ ነው። ታዲያ ፋኖ ለማን ነው የሚታገለው? ወያኔ ኢሰብአዊ ፈጠረብን ብለናል የሚያባረር ነው። ታዲያ ፋኖ እጅ እየቆረጠ ከጨፈጨፈ ምን አባቱ ያደርግልኛል? ናባት ያደርግልኛል? መጥፋት ነው ያለበት እጅ ኃይል አማራ ተነስ። ይህን ኃይል ማጥፋት ነው። ነገ ስልጣን ቢይዝ ያጠፋል። በእውነት ፋኖን ለሁለት ከፍሎታል። አሁን በዓለም ደረጃ ይሄ ሲታይ ፋኖ በጎግል ላይ ይመዘገባል። ታዩታላችሁ።